7 ክፍለ ጦር ነገ ማለትም ሰኔ 22 2017 ዓ.ም በመንገድ አገር ላይ የሚገኘው የአብይ አህመድ ስርዓት ሊያደርግ ያሰበውን የደግፉኝ ሰልፍ እንዳይሳካ ዛሬ በዋዜማው የ7 ክፍለ ጦር ደመላሽ ሻለቃና የ7 ክፍለ ጦር ቃኘው የጠላትን ኃይል በላይኛው አጣየ እና ከርካሜ አካባቢ በደፈጣ ውጊያ እያርበደበዱት ይገኛሉ። አስቸኳይ የቅድመ ጥንቃቄ መረጃ ለባህር ዳር ነዋሪዎች በሙሉ አገዛዙ ለነገ በጠራው ሰልፍ ላይ የቦምብ ተቀጣጣይ ነገሮችን ጥቃት በህዝብ ላይ በራሱ በመፈጸም የፋኖዎችን ስም ለማጠልሸት ማቀዱን ተጨባጭ የውስጥ መረጃዎች ያስረዳሉ። ሁሉም የአማራ ክልል ሴንተር መስሪያ ቤቶች ኃላፊዎች ሰራተኞቻቸውና የሰዓት ፊርማ ይዘው በሰልፍ እንዲታደሙ ጥብቅ መመሪያ ተላልፎላቸዋል። ይህንን ተከትሎ ኃላፊዎችና ስርዓት አስከባሪዎች ሰራተኞቻቸውን ከቀራችሁ በዚያው ስራ ፈልጉ በማለት ማስፈራራቱን ተያይዘውታል። ሐኪምና መምህር ገዋንህን ለብሰህ ተማሪ ዩኒፎርምህን ለብሰህ ተገኝ ተብለሃል። ሰፊው የህዝብ ከተሸከመው መከራ ላይ በልጽግ ያለሁ የሚል ባነር ይዘህ ከመሰለፍ ከቀረህ ወለውልህ ተብለሃል። ሰዎች ግን ሁሉንም ህዝብ አስገድደውና አስፈራርተው ቢያሰልፉት እንኳን የሚያገኙት የፕሮፓጋንዳ ትርፍ ውሃ ቢወቅጡት እንደሚባለው መሆኑን እንኳን መረዳት አይችሉም። የአብይ አህመድ ግትልትል ሰራዊት ተግተልትላ ገብታለች። ያሁኑን ለየት የሚያደርገው በበጋ አለመሆኑ ብቻ ነው። የአራዊቱ ሰራዊት መንጋ ይህንን ዘመቻ በተለየ መልኩ በክረምት ያደረገው ፋኖ በክረምት የበላይነትን ይወስዳል የሚል ማህበረሰባዊ መረዳት በመኖሩ ይህንን አስተሳሰብ ለመስበርና የሞራል የበላይነት አለኝ ማለትን ያለመ ሲሆን አልፎም የወገናችንን የግብርና ስራ እንዲያስተጓጉሉ በውል ታቅዶ የተከፈተ ዘመቻ ነው። የሆነው ሆኖ የገባው ሰራዊት እየሆነ እንዳለው ይቀጥላል። በአውቶቡስ ገብቶ በምን እንደሚወጣ ይታወቃል።